ሳር ቤት ቫቲካን ኤምባሲ አካባቢ በ1.6 ሚሊዮን ብር 15% ቅድመ ክፍያ ብቻ የግሎት ማድረግ የሚችላትን አፓርትመንት ዛሬ የምንመለከተው ይሆናል። ቀጥታ ስንገባ ይህንን የመሰለ ኪችን ስፔስ እናገኛለን ማለት ነው። ሰፊ የሆነ የራሱን መስኮት ስላለ በቆንጆ ቪው ታጅባችሁ ቁርስ፣ ምሳ፣ እራት መክሳችሁን ኢንጆይ ማድረግ ትችላላችሁ። ይህንን የምታዩት ሰፊ ቦታ ደግሞ ሳሎናችሁ ነው ማለት ነው። ከሳሎኑ ደግሞ ተጠግተን ስንሄድ መጀመሪያ ልናገኘው የምንችለው ይህንን መታጠቢያ ቤት ነው። መታጠቢያ ቤትም ደግሞ ሙሉ ለሙሉ ሲጠናቀቅ አሁን ከምታዩት ውበት የበለጠ እጅግ ማራኪ ነው የሚሆነው። ይሄንን የመሰለ ደግሞ ሁለተኛ ሳሎናችን ሳይሆን ይሄ የእርሱ መኝታ ቤት ነው ማለት። እዚህ ያለንበት አፓርትመንት ባለ 1 መኝታ ክፍል ያለው አፓርትመንት ነው። ስለዚህ ይሄ አንደኛው የመኝታ ክፍሎት ነው ማለት ነው። ይህንን የመሰለ ደግሞ በጣም እጅግ ሰፊ የሚያምር ባልከኒ ይጠብቃችኋል ማለት ነው ከሚያምር እይታ ጋር። ይህንን ሁሉ ነገር የምታገኙት ሳር ቤት ከቫቲካን ኤምባሲ አካባቢ ከሲልክ ሮድ ሆስፒታል ፊት ለፊት ከጊብሰን ትምህርት ቤት ጀርባ ለሁሉም ነገር መሀል ከተማ የሆነው አካባቢ ላይ ነው ማለት። ሳር ቤት ለኢንቨስትመንትም ሆነ ለመኖሪያ እጅግ ምቹና ተመራጭ ቦታ ነው። ይህ ቦታ ዓለም አቀፍ ዲፕሎማቶች ለማረፊያ የሚጠቀሙት እና የሚመርጡት ቦታ ስለሆነ ቢያከራዩት እንኳን በብር ገዝተው በዶላር እያከራዩ ተጨማሪ የሆነ ትርፍና ገቢ ለራሱ ማስገኘት ይችላሉ ማለት ነው። አሁን ያለንበት ህንፃ ከ97 ካሬ ጀምሮ ከባለ 1 ባለ 2 እና ባለ 3 መኝታ ክፍል ያላቸውን አፓርትመንቶችን እስከ 145 ካሬ ድረስ አዘጋጅተን እየጠበቅናቸው። ታዲያ በ1.6 ሚሊዮን ብር 15% ቅድመ ክፍያ ብቻ እዚህ ህንፃ ላይ የራስዎን አፓርትመንት የግሎት ማድረግ ይችላሉ። ይህንን አፓርትመንት በ12 ወራት ውስጥ ብቻ የሚረከቡት ሲሆን የሚገነባው ጃምቦ ሪል ስቴት ነው። እዚህ ህንፃ ላይ ከባለ 1 መኝታ ክፍል ያላቸውን አፓርትመንቶች ጀምሮ የግሎት ለማድረግ ካፕሽንና ባዮ ላይ ባለ ስልክ ይደውሉልን። መደላድሎች ነን። በምቾት ይኖሩ።